አሰላሙ አለይኩም ወራህመቱላሂ ወበረከቱ ውድና የተከበራችሁ አብዱላ አዚዝ ዩቱብ ተከታታዮች በሙሉ ያላችሁበት ሰላማችሁ በዚህ ትረፍረፍ ይበልኝ። ሀገራችንን ሰላም አላህ ያደርግልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ምንጊዜም የምንለቃችሁ ቪዲዮዎች እንዲደርሷችሁ የደውል ምልክቷን መጫኗን አትርሱን። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ዛሬ እንግዲህ ይዤላችሁ የቀረብኩት 5000 ብር የፈጀ በጣም የሚያምር ቧንቧ ውሃ የሚሄድ እኔ ብዙውን ጊዜ አገር እዚህ ይሄዳል ብዬ አልጠቅስም። አዲስ ጨርቅ ሲመጡና አዲስ ስራ ሲመጡ ነው የምለቀው። ብዙውን ጊዜ የምለቀው በዩቱብ ሳይሆን በዩቱብ ብዙም እይታና ላይክ የለም። ላይክ ሰብስክራይብ አድርጉ። ሰብስክራይብ ላይክ አድርጉ። ኮሜንት አስተያየትም ጣፉ። ብዙ ጊዜ እንትን አልልም ማለት ነው። ለዛ ነው በዩቱብ ብዙውን ጊዜ የማለቀው። አዲስ ጨርቅ ሲመጣ ወይም ሲሰሩ ትንሽ በቲክቶክ እና በቴሌግራም ሊንክ ዜድ ዘመናዊ በሚለው በዛ ነው የምለቀው። ይህ እንግዲህ 5000 ብር የፈጀው ስንት ነው? ፍራሽ የለውም። ትራስ 10 ትራስ ልብስና ሱፍራ ነው። በነገራችን ላይ በጣም ያምራል እንትን ማለቱ ማለት ነው። አረቢያ መጅልስ ለምን ነው የሚያስብለው? እንደዚህ ድርድር አድርገው 10ሩን ትራሶች ልብሳቸውን ፏ ሱፍራውን አድርጋ በጣም ያምራል። ቤት ራሱ አያጣብብም። ስትር ብሎ በጣም ነው የሚያምረው። እህቴ እንግዲህ ይሄን ያሰራችው የአረቢያ መጅልስ። በነገራችን ላይ የዚህ አይነት ጨርቅ ጠፋ፣ አሁን እየጠፋ ነው፣ ብዙ የለም። በሌላ አይነት ዲዛይን ነው የመጣው። በተደጋጋሚ ለቪዲዮ ላይ ሰርችላችኋለሁ። ቴሌግራም ላይም ላይ ለቅቄዋለሁ። ቲክቶክም ላይ ዜድ ዘመናዊ የሚለው ላይ ለቅቄዋለሁኝ። የፊቱ ጨርቅ ጠፍቷል። አሁን በዚህ አይነት ነው። ይሄ የዚህ አይነት ጨርቅ ጠፍቷል። በሌላ አይነት ነው የመጣው። አጋጣሚ ትንሽ የቀረ ጨርቅ ነበረች። በሌላ ከለር የለም። ይሄ ነበር ከለሩም። ይሄ ያምራል። በተለይ ዘርፉ በነጭ ቢሆን በጣም ቤት ያደምቅ ነበር። ያው ዘርፉም በነጭ ብዙም አላገኘሁም ነበር። በዚህ ነው የሰራሁላት። ቢሆንም በጣም የሚያምር ነው። ይሄ 5000 ብር ነው የፈጀው። 10ሩ ትራስ ልብስና ሱፍራው ማለት ነው። 5000 ብር ነው። ትራስ ልብስ እንግዲህ ከ450 ብር እስከ 500 ብር ነው ያለው። ይለያያል። 450 ብር ያለው አለ፣ ግን እንደ ስፉ ይለያያል። የፍራሽ ልብስ 1500 ብር ደርሷል አሁን ላይ ማለት ነው። የአንድ ፍራሽ ልብስ ሱፍራ 1100 1000 ብር በቃ እንደዚህ ነው ሱፍራ። ይሄ ግን የፊት ጨርቅ ስለሆነ ነው በዚህ ዋጋ የተሰራው እንጂ በአራት ከ30 አካባቢ እንደዛ ነው የተሰራላት እንጂ የፊት ጨርቅ ስለሆነ ነው እንጂ አሁን ቢሆን አይገኝም በዚህ ዋጋ ማለት ነው። በዚህ ዋጋ አሁን ላይ አይገኝም። ጨርቁ የበፊት የመጣ ስለሆነ ነው። ይሄን ይመስላል እንደምታዩት። በጣም ያምራል። ትራሱ 10ሩ ትራሶች ተደርድረው በጣም ነው የሚያምረው። አረቢያ መጅልስ ለምን የሚያስብል? አረቢያ መጅልስ ላይ ብዙ ብር ከምታወጡ ቤት ከሚያጣበብ እንደዚህ ፍክት ማድረግ ምንጣፉ ራሱ የራሱ ስላል አይደለ ቤትን ለቀረጸ ያክል ስለቀረ እንትር ስላልኩ ነው እንጂ የራሱ ምንጣፍ ቢሆን በጣም ነው እኔ ራሱ ያማረ ፍራሽን አንሽና ጣይ ነው ያስባለኝ ማለት ነው። ያምራል ማለት ነው። እስከ ሱፍራዋ ፊት ለፊት አድርጋ ደግሞ ትንሽ ሱፍራ አለች አሁን ላይ የመጣች እንደ ሳር የመሰለች ነገር 1700 ብር ናት የምትሸጠው። ያችን አንጥፎ በቃ ቤት ፏ ብትን ማድረግ ይቻላል። ለሚመጣ ሰው እዚህ ላይ አርፍ ብሎ ገደፍ ማለት ይችላል። ይህን ይመስላል። 10ሩን አልደረደርኩትም፣ የተወሰነ የደረደርኩት ቢሆንም የተወሰነ 5 6 ናቸው። እነዚህም ተደርድረው በጣም እንደምታዩት ያምራል። በጣም ያምራል ማለት ነው። ቤትም አያጣብብም። ሱፍራውም ይሄው ቤት ስለሆነ የቀረጽኩት ጨለማ ስለሆነ በደንብ አልተቀረጸም። እኔ ፊልተር ምናምን አልጠቀምም። ኖርማል ቅረጻ ነው የምቀርጸው። ቲክቶክ አካውንቴ ላይም አንድ ፊልተር ያለው እንትን የለም። እኔ ኖርማል በቃ የተቀረጸውን ኦሪጂናል እቃ ነው እንትን የምለው። ይሄን ይመስላል እላችኋለሁ። ማዘዝ ለምትፈልጉ ሰዎች 0948 916458 በሁሉም ሶሻል ሚዲያ ታገኙኛላችሁ። በቲክቶክ አካውንት ዜድ ዘመናዊ ትራስ ልብስና አረቢያ መጅልስ በሚለው ታገኛላችሁ። እንዲሁም በቴሌግራም ቻናሌ ዜድ ዘመናዊ ትራስ ልብስና አረቢያ መጅልስ በሚለው በሁሉም ታገኙኛላችሁ። በድጋሚ ስልክ ቁጥሬ 0948 916458 0948 9164 58 ማለት ነው። እንግዲህ በዚህ መደወል ትችላላችሁ። የፈለጋችሁትን ቦታ እናደርስላችኋለን። እንግዲህ አድራሻችን ደሴና ከሚሴ ነው። የስራ ቦታችን ከሚሴ ነው። ከሚሴ ነው የማሰራው። የኔ እንትን ምለው ደሴ ነው። ደሴና ከሚሴ
ሁለቱም ቦታ ማለት ነው። ግን የስራ ቦታ የሚሰራው ማሰራላችሁ ከሚሴ ነው። በስራ አንደኛዎች በቃ ከሚሴ የታወቀ ነው። ለእንትን ማለት ነው። ስፉ ራሱ የዚህ የትራስ ልብሱ ያስፋፉ በጣም ቀረብ አድርጌ በደንብ አሁን ባሳያችሁ የተለያየ ነው። ትራስ ልብስ አሁን ደሴ አለ የሚሰራ ጫፍ ጫፏ ብቻ ናት የምትያዘው። ይሄ እኮ ከስር ስፖንጅ ገብቶ ጠቅጠቅ ተደርጎ ትራሱ ልብስ ራሱ ልክ እንደ ትራስ ነው ማለት ነው። በጣም ወፍራም ነው እና በደንብ ይሰፋል፣ ይጠቀጠቃል። ጫፍ ጫፏን ጨርቋን ብቻ የሚያያይዟት አለ። ያ አይረባም። ትራስ ልብስ እንትን ስትሉ ሙሉ መጠቅጠቅ አለበት። ስፖንጁ ከስር ይገባና ስፖንጁ ይጨመርና ከስር ከዛ በስስ ጨርቅ ይደረግና በደንብ መሰፋት አለበት ማለት ነው። እና ዝም ብሎ ትራስ ልብስ አይደለም። ደስ ይላል። በጣም ይቀንሳል። ከ300 ብር ጀምሮ ደስ 300 ብር አይደል እንዴ? ከሚሴ እንዴት እንደዚህ ይሰራል ይላሉ። ስራው ይለያያል። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ።